ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ደግሞ ሚፓስ የሰራችሁትን ገንዘብ እንዴት አድርጋችሁ መሸጥ እንደምትችሉ የማሳያችሁ ይሆናል ማለት ነው። ምሰሩ ሁሉን ነገር አሳይቻችሁ ነበር። ዛሬም አንዳንድ ነገሮችን የማሳያችሁ ይሆናል ተጨማሪ ማለት ነው የምታገኙባቸውን ወይስ እንደዚሁም ደግሞ እንዴት አድርገን ወደ ብር መቀየር እንደምንችልም የማሳያችሁ ይሆናል ማለት ነው። የመጀመሪያ ስራችን እንግዲህ እዚህ ጋር እንደምታዩት እኔ 1.135 አካባቢ ያለ ኤምኢሲ ቶክን ማለት ነው። ይሄንን ለመሸጥ ምን ማድረግ አለብን የሚለውን እኔ የመጀመሪያ ስራችን እንዴት አድርገን እንሸጥ የሚለውን ላሳያችሁና እንዴት ደግሞ ሪዋርዶችን ማግኘት እንደምትችሉ አሳያችኋለሁ። ምናልባት እስካሁን ያልጀመራችሁ ካላችሁ ሚፓስ ይባላል። አሪፍ ፕሮጀክት ነው። ናሽናል አይዲ ፓስፖርት ወይም ደግሞ ድራይቨር ላይሰንስ ካላችሁ በቀላሉ ብትጀምሩትና ሰዎችን ኢንቫይት እያደረጋችሁ እንደዚሁም ደግሞ የተለያዩ ስራዎች አሉ እዚህ ላይ ብትሰሩት ይጠቅማችኋል ብዬ አስባለሁ። የሙሉ ቪዲዮውን ከታይ ዲስክሪፕሽን ላይ ማስቀምጥላችሁናል፣ ያኛውን ቪዲዮ ያላያችሁት ማለት ነው። ወደዚህ ገብታችሁ ይሄንን ሪዋርድ ከሰራችሁ በኋላ እንዴት እንደምትሸጡ ደግሞ አሁን አሳያችኋለሁ። ዜን እዚህ ጋር መጣችሁ ኤክስፕሎር የምትላለች እሷን አንዴ ክሊክ አድርጓት። ዜን ከዚህ ጋር እንደምትመለከቱት በዚህ መንገድ ይከፍትላችኋል። እዚህ ጋር ከመጣላችሁ በኋላ እዚህ ጋር ትራንዛክሽን የሚል አለ። ክሊክ ቱ ጆይን የሚለውን አንዴ ክሊክ ታድርጉት። የዛ ሰዓት ላይ ልክ እንደዚህ ይከፍትላችኋል ማለት ነው። እዚህ ጋር እንደምታዩት ይሄንን ይከፍትላችኋል። እዚህ ጋር አንድ ነገር ማወቅ ያለባችሁ ነገር ይቺ ካልመጣችላችሁ ከላይ ያለውን ሊንክ ኮፒ አድርጉትና ሌላ ብራውዘር ላይ ክፈቱ። ስፔሻሊ ክሮም ላይ ቢሆን ይመከራል። ጎቱ ሬጂስተር የሚለውን አንዴ ክሊክ አድርጉትና ልክ እንደዚህ ሲመጣላችሁ እዚህ ጋር እንደምታዩት ሬጂስተር ዊዝ ሚፓስ የሚል አለ። እሷን አንዴ ክሊክ ታደርጉታላችሁ። ዜን እዚህ ጋር እንደምታዩት ሎድ ያደርግና ይሄ ሎድ አድርጎ ሲጨርስ እንደዚህ አይነት ፐዝል ይመጣላችኋል። እቺን ቀስ አድርጋችሁ ግጥም ታደርጓታላችሁ። ዘን እንደዚህ ክሊክ አደረጋችሁ በኋላ እንደዚህ ይመጣላችኋል። ሬጂስተር ላድርግ እያለ ነው። ከዛ አንዴ ክሊክ ታደርጉታላችሁ ማለት ነው። ዜን ልክ እንደምታዩት አውቶራይዝ ሰክሰስፉሊ ጨረስን ማለት ነው። ከዛ ይሄኛውን ኤክስ እንበልና አሁን መልሰን ክሊክ ቱ ጆይን እንለዋለን። ከዛ ልክ እንደዚህ ካደረግን በኋላ መልሰን ይችን ሎጊን ስለሆነ የምናደርገው አሁን መልሰን ይችን አንዴ ክሊክ እናደርጋታለን ሚፓስ የምትለዋል። ከዛ ልክ እንደዚህ ይመጣልን። አሁንም መልሰን ይችኛዋን ካፕቻዋን ሶልቭ እናደርጋለን ማለት ነው። ልክ እንደዚህ ይመጣላችኋል። ከዛ በኋላ ይችን ኮኔክት የምትለዋን ክሊክ ታደርጉታላችሁ። ከዛ በኋላ እንደምታዩት አውቶራይዝ ሰክሰስፉሊ ፕሊዝ ቼክ ዩር አውቶራይዝድ ፔጅ ይላችኋል። ከዛ ወደ ኋላ እንመለሳለን። ራይዝ ካደረጋችሁ በኋላ ልክ እንደዚህ ይከፍትላችኋል ማለት ነው። እንደዚህ ከከፈተላችሁ በኋላ እንደምታዩት አንድ ሚፓስ ዋጋ 5.9 ዩኤስዲ ነው በኖርማል ፕራይስ። ሴል ፕራይሱ ነው። ባይ ፕራይሱ ደግሞ እዚህ ጋር እንደምታዩት እስከ 6.9 $7 ምናምን እያለ ይቀጥላል ማለት ነው። እኛ አሁን መሸጥ ስለሆነ የምንፈልገው እንሸጠዋለን ማለት ነው። ስለዚህ እኛ ስንሸጥ ሴል የምትለዋ ላይ እንገባለን። ሴል የሚለው ላይ ከገባን በኋላ እዚህ ጋር እንደምታዩት ከ5.92 ዩኤስዲ ጀምራችሁ አንዱ 5.92 ነው። እዚህ ጋር ማስተዋወስ ያለባችሁ ነገር ግዴታ አድሬሳችሁን ሰብሚት ማድረግ አለባችሁ። የመጀመሪያ ስራችሁ መሆን ያለበት እሱ ነው። ስለዚህ ጋር መተን አንዴ 3.1 ክሊክ እናደርጋታለን። ዜ እንደዚህ ከመጣልን በኋላ ፐርሰናል ሴንተር የሚለውን ክሊክ እናደርጋለን። ዜ እንደዚህ ከመጣልን በኋላ አሁን ምንድነው የምናደርገው እዚህ ጋር ፔመንት ሜተድ ማናጅመንት የምትለዋን ክሊክ እናደርግና እንደዚህ ይከፍትልናል። እንደዚህ ከከፈተልን በኋላ የመጀመሪያ ስራችን ፔመንት ሪሲቭ አድሬስ የምትለዋን ክሊክ አድርገን ሰሌክት ከረንሲ የሚለውን ክሊክ አድርገን ዩኤስዲቲ እንመርጣለን። እንደዚህ ዩኤስዲቲ ከመረጥን በኋላ ወደ ኋላ ስንመለስ እንደዚህ ይከፍትልናል። ከዛ እዚህ ጋር እንደምታዩት ምንድነው የምናደርገው ኤአርሲ20 ይላል። ይሄኛውን ቲአርሲ20 እናደርጋለን። እናንተ የፈለጋችሁ መጠቀም ትችላላችሁ። ከዛ እዚህ ጋር የቲአርሲ20 አድሬስ ወይም ደግሞ እናንተ የመረጣችሁ ኤአርሲ ከሆነ ሁለቱንም እዚህ ጋር አንደኛውን አድሬሱን እዚህ ጋር ታስገባላችሁ። ኤክስቼንጅ ሲሙን ደግሞ እዚህ ጋር መምረጥ ትችላላችሁ። ለምሳሌ ባይናንስ ከሆነ ባይናንስ፣ ኦኬኤክስ፣ ቢትጌት፣ ጌትዌይ የፈለጋችሁትን ለምሳሌ እኔ ባይናንስ መርጥለታለሁ። ከዛ ልክ እንደዚህ ከመጣላችሁ በኋላ እዚህ ጋር አድሬሳችንን ፔስት እናድርግ። መጀመሪያ እቺን ጫን ብለን ፔስት እናደርጋለን። አድሬሳችን በምግብ ገብቶልናል። ከዛ ባይናንስ እንመርጣለን። ባይናንስን መርጠን እንደዚህ ካረግን በኋላ ቲአርሲያኒ መሆኑን ቼክ አድርጎ አድሬሳችሁ በፍጹም መሳሳት የለበትም። ኮንፊርም የምትለዋን ክሊክ እናደርጋለን። ከዛ ወደ ሚፓስ አውቶራይዝ እንድናደርግ ይጠይቀናል። እችኛዋን መጀመሪያ ቀስ አድርገን እኩል ክሊክ እናደርጋታለን። ከዛ አሁን ወደ ሚፓስ ጎቱ አውቶራይዝድ የሚለውን ክሊክ እናደርጋለን። ኮኔክት የምትለዋን አንዴ እንነካለን ማለት ነው። በጣም ቀላል ነው። ጀስት እንደዚህ ከነካነው በኋላ ከዛ ወደ ኋላ አንዴ እንመለሳለን። ይሄው ተመልሰናል። ከዛ እዚህ ጋር እንደምታው ሎድ አድርጎ አሁን አድሬሳችንን እዚህ ጋር ማምጣት አለበት። የሳይ እንደምታዩት አድሬሳችን መጥቷል። ከተሳሳታችሁ ዲሊት አድርጋችሁ ሌላ መጨመር ትችላላችሁ፣ ችግር የለውም። ከዛ ይሄን ካስገባን በኋላ አሁን ባክ እንላለን። እዚህ ጋር መተን ባክ እንላለን። ባክ ካልን በኋላ አሁን በድጋሚ ባክ እንበለው። ይሄንን ባክ እንበለው። ባክ እንበል። ከዛ ልክ እንደዚህ መጥቶልናል። አድሬሳችንን አስገብተናል። አሁንም ባክ እንላለን። ከዛ ሴል ኦርደሮቹ እዚህ ጋር ይመጣሉ ማለት ነው። ሴል ኦርደሮቹ ከመጡ በኋላ እዚህ ጋር በደንብ አስተውሉ። ለምሳሌ ይሄኛው 5.92 የሚሸጠው ኤምኢሲ ነው የሚፈልገው፣ ኤምኢሲ ነው ዩኤስዲ ነው። ከዛ ደግሞ አንድ ጀምሮ እስከ አንድ ምናምን ነገር ነው ሊሚቱ ማለት ነው። ይሄንን ቼክ አድርጉት። ከዛ እዚህኛው ላይ ደግሞ አሁን ባይናንስ ይሰራል፣ ኦኬኤክስ ሁሉም ነገር ስለሚጠቀም ችግር የለበትም። ስለዚህ በዚህኛው በመጀመሪያው እንሸጣለን ኦንላይንም ስለሆነ ማለት ነው። ስለዚህ እችኛዋን አንዴ ሴልን ምለዋን ክሊክ እናደርጋለን። ከዛ ልክ እንደዚህ ሲመጣለን እዚህ ጋር የምንሸጠውን አማውንት እናስገባለን። እኔ ለምሳሌ መሸጥ የፈለግኩት ስንት ነው
1.1 አካባቢ እንደዛ ነገር ነው መሸጥ የፈለኩት። ስለዚህ የሚያገኘውን ይነግረኛል። ማስገባት ያለብኝን ከፊው ጨምሮ ጠቅላላ 1.122 ማስገባት እንዳለብኝ ይነግረኛል ማለት ነው። ኦኬ ዜን እዚህ ጋር ኮንፊርም የምትለዋን ክሊክ እናደርጋለን። ከዛ ዜሮ ቴምፖራሪ ባላንስ የለንም እዚህ ጋር 1.22 ኤምኤሲ ዲፖዚት እናደርጋለን። ይሄንን ካስገባን በኋላ ጎቶ አውቶራይዝድ የምለውን ክሊክ እናደርጋለን። ዜን አንዴ ኮኔክት የምትለዋን ክሊክ እናደርጋታለን። ዜን አሁን ጨርሰናል። ይህን ከጨረስን በኋላ አሁን ወደ ዋሌታችን ወይም ወደዚሁ እንመለሳለን። ከዛ እዚህ ጋር እንደምትመለከቱት አሁን በሚገባ ዌቲንግ ፎር ባየር አክሴፕተንስ ይለናል። 4 ደቂቃ ሰጥቶታል። አክሴፕት አደረገን። በጣም ፈጣን ናቸው፣ ደስ ይላሉ። ከዛ እዚህ ጋር አድሬሳችን አግኝተናል። ዜን ይችን አድሬስ ኮፒ እናደርግና 1.122 ኤምሲ እንልካለን። እንዴት? ወደ አፕሊኬሽናችን እንመለሳለን። ወደ ሚፓሳችን አሴት ላይ እንገባለን። ሴንድ የምትለዋን ነካለን። ከዛ እዚህ ጋር ሚፓስ አድሬሱን እናስገባለታለን። የሰውየውን 1.122 አይ ቲንክ እንደዛ ነገር ነው። 1.122 አስገባል። ከዛ እንደዚህ አድርገን ካስገባን በኋላ እዚህ ጋር ኔክስት የምትለዋን ክሊክ እናረጋታለን። 1.122 በዚህ አድሬስ ገብቷል። ኮንፊርም እንላለን። ከዛ ፓስዋርዳችን እናስገባለን። እዚህ ጋር አስተውሉ፣ ስክሪንሾት ማንሳታችሁን እንዳትረሱ ማለት ነው። ይሄኛውን ልኮ ሲጨርስ ስክሪንሾት ታነሳላችሁ ማለት ነው። ይሄኛውን ስክሪንሾት እናነሳለታለን። ይሄን ስክሪንሾት ከያዝን በኋላ ቀጥ ብለን ወደዚህኛው እንሄዳለን። ይሄኛውን ከነካም በኋላ ይሄ ሎድ እስከሚያደርግ ትንሽ እንጠብቀዋለን። ከዛ በሚገባ እዚህ ጋር አይ ሃቭ ዲፖዚት የምትለዋን ክሊክ እናደርጋለን። ግን ዲፖዚት ታደርጉ እዚህ ጋር ቻት የምትለዋ ላይ ትመጣላችሁ። መጀመሪያ ላይ ቻት የምትለዋን ክሊክ እናደርጋታለን። ከላይ እስከሚመጣ ትንሽ እንጠብቃለን። ከዛ እዚህ ጋር ፎቶዋን ክሊክ እናደርግና አሁን ዲፖዚት ያደረግንበትን እናስገባለን። ሰሚት እንልለታለን። ባይናንስ አይዲ ጠየቀ። ባይናንስ አይዲ ከጠየቃችሁም ባይናንስ አይዳችሁን ትልኩለታላችሁ ማለት ነው ሰውየው። ሶ ጋይስ እንደምታዩት በሚገባ ገብቶልናል ማለት ነው። ኖቲፊኬሽናችን ገብቷል፣ ዲፖዚት አድርገናል ማለት ነው። ይሄኛውንም ወደዚህ ገብተን ቼክ እናርግ። እዚህ ጋር እንደምትመለከቱት 6.512 USDT ገብቶልናል። ይህንንም እንዳልኳችሁ በቀጥታ ፒቲፒ ላይ ገብታችሁ ለምሳሌ አሁን ይሄን ማየት ከፈለጋችሁ ፒቲፒ ላይ በጣም በቀላሉ ፒቲፒያችሁ ላይ ትገባላችሁ። ያው እዚህ ጋር ፒቲፒ ያለላችሁ እናንተ በፈለጋችሁት ማለት ነው። ከዛ እዚህ ጋር ሴል ኦርደር ላይ ገብታችሁ አሁን ላይ ባለው በ162 ብር በቀጣቱ መሸጥ ትችላላችሁ ማለት ነው። ስለዚህ ሪሊዝ እናደርግለታለን። እኔ ጋር እዛኛው ስልክ ላይ ስለሆነ ነው የገባው፣ ገብቶልኛል። ልክ እናንተ መግባቱን ካረጋገጣችሁ በኋላ መታችሁ አይ ሃቭ ሪሲቭ የሚለውን ክሊክ እናደርጋለን። 6 ምናምን USDT ገብቶልናል። የስ እንላለን ማለት ነው። አውቶራይዝድ የምንለው እንካለን። ከዛ ኮኔክት የምትለዋን ስንነካለት አሁን ካለን ባላንስ ላይ ተቆርጦ ወደዛኛው ሰውዬ ይሄድለታል ማለት ነው። እንደምታዩት ተላከለት 1.122 ተልኮ እዛኛው ላይ አሁን አውቶራይዝድ አድርገን ጨርሰናል። ይሄኛውን ያው እዚህ ጋር ኮንፈርም ኮምፕሊትድ አለ፣ ጨረሰ፣ በቃ አለቀ። ይሄ ጨርሰናል። እዚህ ቻት ላይ ብትመጡ ኮምፕሊትድ ሆኖላችኋል ማለት ነው። እንደዚህ አድርጋችሁ በጣም በቀላሉ መሸጥ ትችላላችሁ። ከዛ በኋላ ያው በፒቲፒ መንገድ ዩኤስዲቲያችሁን መሸጥ ትችላላችሁ ማለት ነው። በጣም ቀላል ነው። እንደዚህ አድርጋችሁ መሸጥ ትችላላችሁ። ስራውን ካልጀመራችሁ እስካሁን ሊንኩን ከታይሱ ላይ አስቀምጥላችኋለሁ። ኢንቪቴሽን ኮዱንም በቀጥታ የምታገኙት ይሆናል። እዚህ ጋር UDZZNZ4Y ወይም ደግሞ ስክሪን ላይ የምታዩትን በማስገባት አንድ ኤምፒሲ ወይም ደግሞ $7 ወይም አሁን በስጥ ነው 5.9 አካባቢ USD በቀላሉ ማግኘት ትችላላችሁ። ግዴታ ግን ቬሪፋይ KYC መጨረስ ይጠበቅባችኋል። ሰዎችን በመጋበዝ የሚሰራ ምርጥ ፕላትፎርም ነው። ቼክ አድርጉት። እንደዚሁም እዚህ ላይ ልጨምርላችሁ የምፈልገው ኦንቼን ከፈለጋችሁ እንዴት አድርገን ክሌም ማድረግ እንችላለን ብላችሁ ጠይቃችሁ ነበር። እችን ለመጨረስ ቀላል ናት። ኦንቼን የምትሏ ላይ ትገባላችሁ። ከዛ ክሊክ ተደረጉትና እዚህ ጋር ትጽፉታላችሁ። ይሄኛውም ማለት ነው በካፒታል ያለውን ካፒታል እያደረጋችሁ ይሄን ጽፉታላችሁ። ከላይ ያለችዋል ኢንሃንስ ሃፒነስ ፎር ኤ ቤተር ላይፍ የሚለው ማለት ነው። ስለዚህ ይሄኛውን በጣም በቀላሉ ይሄኛውን መጻፍ ነው ማለት ነው። ስለዚህ የሚጠበቅብን ኢንሃንስ ብለን እንጽፋለን። እዚህ ጋር ያለውን ኢንሃንስ ሃፒነስ ከላይ ያለውን ነው የምጽፉት ማለት ነው። በስርዓት ጻፉለት። ስለዚህ ይችኛዋን ሃፒነስስ የምትለዋን ነካና ፎር ኤ ቤተር ቤተር ላይፍ ልክ እንዲህ ስትነኩ እንደዚህ ይበራላችኋል። ከዛ ይሄን ኦንቼን የሚለውን ክሊክ ስታደርጉ እዚህ ጋር 0.00 ሳምቲንግ ቆርጣችኋል። ከዛ እንደዚህ አድርጋችሁ ፓስዋርድ ታስገባላችሁ። እንደዚህ አድርጋችሁ ኦንቼንም በቀላሉ ክሌም ማድረግ ትችላላችሁ ማለት ነው። አዲስ ነገር ከተማራችሁ ሰብስክራይብ፣ ላይክ እንደዚሁም ደግሞ ኮመንቱ የእናንተ ነው። የፈለጋችሁትን ኮመንት ጥያቄ ካላችሁ መጻፍ ትችላላችሁ። የቴሌግራም ቻናላችን ይዛፕላችሁ ተቀላቀሉ። ሌላ ጊዜ አዲስ ቪዲዮ ይዤላችሁ እመጣለሁ። ይመቻችሁ።